በአይነው የሚያዩትን ነገር ለማመን ይቸገራሉ። በእርግጥ የሰውን የራስ ቅል እንደ ምግብ ማቅረቢያ ሳህን የሚጠቀሙ ባህታውያን ከ25,000 በላይ አስፈሪ አይጦችን እንደ ቅዱስ ፍጡር አድርጎ የሚመግብ መቅደስ እና ነፍሳትን ላለመግደል ሲሉ ፍጹም እርቃናቸውን እየተጓዙ መሬቱን በወፍ ላባ የሚጠርጉ መነኮሳት አሉ ሲባሉ እንዴት ሊያምኑ ይችላሉ? ነገሩ ግን ፍጹም እውነት ነው። ይህ የማይታመን ድርጊት በቢሊዮን የሚቆጠሩ አማልክትና እልፍ አላፍት ምስጢራት መናኸሪያ በሆነችው በታላቋ ህንድ ምድር ውስጥ በየቀኑ የሚፈጸም ለተመልካቾች እጅግ አስገራሚና ሰቅጣጭ የሆነ የእምነት ገድል ነው። በዚች ምድር ላይ የሰው ልጅ ለሚያምነው አካል ያለውን ፍጹም ታማኝነት ለማሳየት የማይጓዘው ርቀት እንደሌለም ትልቅ ማሳያ ነው ማለት ይቻላል። በዚህ በዛሬው ቪዲዮአችን በህንድ ውስጥ የሚገኙ እጅግ አስደናቂ፣ አስፈሪና ምስጢራዊ የሆኑ የእምነት ጥልቀቶችን በስፋት እንቃኛለን። ወደዚህ አእምሯችሁን ወደሚፈትን ቪዲዮ ከማለፋችን በፊት ቻናሉን ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫናችሁን አትርሱ። በዚች ምድር ላይ ካሉ እጅግ ምስጢራዊና አስፈሪ የሃይማኖት ቡድኖች መካከል አጎሪሳዶዎች ቀዳሚውን ስፍራ ይዛሉ። እነዚህ ባህታውያን ሞትንና ፍርሃትን ለማሸነፍ ሲሉ ሙሉ አካላቸውን በሬሳ አመድ ይቀባሉ። በሬሳ ማቃጠያ ስፍራዎችም ውስጥ ይኖራሉ። ለእነሱ ንጹሕና እርኩስ የሚባል ነገር የለም። ሁሉም የፈጣሪ መገለጫዎች ናቸውና። አጎሪዎች የሚኖሩት በጋንጂስ ወንዝ ዳርቻ በሚገኙ የሬሳ ማቃጠያ ስፍራዎች ውስጥ ነው። ልብሳቸው ከሟች አካል ላይ የተገፈፈ ጨርቅ ሲሆን የሚጠጡትም ውሃ ሳይሆን ከተቃጠለ የሰው አስክሬን የተገኘ አመድ የተቀላቀለበት መጠጥ ነው። እጅግ አስደንጋጩ ልምምዳቸው ግን የካፓላ ወይም የራስ ቅል አጠቃቀማቸው ነው። ካፓላ ማለት የሰው የራስ ቅል ማለት ነው። ይህንን የራስ ቅል እንደ ምግብ መመገቢያ ሳህንና እንደ መጠጫ ቅል ይጠቀሙበታል። አጎሪዎች በ17ኛው ክፍለ ዘመን በኖረው በአባ ኪናራም በተባለው ታላቅ መንፈሳዊ መሪ አማካኝነት እንደተመሰረተ ይነገራል። የአጎሪዎች ዋና ፍልስፍና አድቫይታ ቬዳንታ የሚባለው የህንድ ፍልስፍና የመነጨ ነው። ትርጉሙም ሁለትነት የሌለው ዓለም ወይንም ነን ዱዋሊዝም ማለት ነው። ተራው ሰው ዓለምን በሁለት ይከፍላታል፣ ጥሩና መጥፎ፣ ቆንጆና አስቀያሚ፣ ንጹሕና እርኩስ እያለ። አጎሪዎች ግን ይህን አመለካከት የሴጣን ወይም የሰው ልጅ የአእምሮ ቅዠት ይሉታል። ፈጣሪ ሁሉንም ነገር ከፈጠረ አስቀያሚ ወይም እርኩስ የሚባል ነገር እንዴት ሊኖር ይችላል ሲሉም ይጠይቃሉ። ስለዚህ እኛ የምንጸየፈውን ነገር ሁሉ ሆን ብለው በማድረግ አእምሯቸውን ከተራው ዓለም ህግጋት ነፃ ያወጣሉ። ለዚህም ነው የሰውን የራስ ቅል ይዞ የሚዞሩት። እያንዳንዱ አጎሪ የራሱ ካፓላ ወይም የራስ ቅል አለው። ይህም ሰውነታችን ጊዜያዊ መሆኑንና ሁላችንም መጨረሻችን አፈር መሆኑን ሁልጊዜ የሚያስታውሳቸው መስታወታቸው ነው። ለእነሱ የሞተ ሰው አስክሬን የመበስበስ ምልክት ሳይሆን የህይወት ውደት ማሳያ ነው። በሬሳ ላይ ተቀምጠው ማሰላሰል ወይም ሜዲቴሽን ያደርጋሉ። በዚያ ብቸኝነትና አስፈሪ ስሜት ውስጥ የሰው ልጅ ከሞት በላይ ወደ ሆነው የንቃተ ህሊና ደረጃ ላይ ይደርሳል ብለው ያስባሉ። አብዛኛው የህንድ ህዝብ ቢፈራቸውም አጎሪዎች ከፍተኛ መንፈሳዊ ኃይል አላቸው ተብሎ ስለሚታመን ህመምተኞችና ችግር ያለባቸው ሰዎች በሚስጥር እርዳታ ለመጠየቅ ወደ እነርሱ ይሄዳሉ። በየዓመቱ የሚከበረው የታይፑሳም በዓል የአጎሪዎች ዋነኛ መገለጫ ነው ማለት ይቻላል። አማኞቹ ለጦርነቱ አምላክ ሙሩጋን የገቡትን ስለት ለመክፈል ረጃጅምና ሹል የሆኑ የብረት ዘንጎችን በጉንጮቻቸው በምላሳቸውና በቆዳቸው ላይ ይወጋሉ። የሚገርመው ግን ይህን ሁሉ ሲያደርጉ ጥቂት እንኳን የህመም ስሜት አያሳዩም። ይልቁንም በከፍተኛ መንፈሳዊ መነሳሳት ውስጥ ሆነው እየጨፈሩ እንጂ። ብዙ ሰዎች አጎሪዎች የሰው ሥጋ በላተኞች አድርገው በፊልም ያቀርቧቸዋል። እውነታው ግን አጎሪዎች ሰውን አይገድሉም። ነገር ግን በጋንጂስ ወንዝ ላይ ተቃጥለው ሳይጨርሱ የሚንሳፈፉ ወይም በሃይማኖቱ ሕግ መሠረት ሳይቃጠሉ ወንዝ ውስጥ የተጣሉ አስክሬኖችን ከወንዙ አውጥተው ጥሬ ሥጋቸውን በትንሹ ይቀምሳሉ። ይህንን የሚያደርጉት ለምግብነት ሳይሆን አእምሯቸው አጸያፍነትን ሙሉ ለሙሉ አሸንፎ ሁሉም ነገር በእኩል ዓይን ማየት መቻሉን ለመፈተን የሚያደርጉት የመጨረሻ የፈተና ደረጃ ነው። የ100,000 አይጦች ቅዱስ መቅደስ በራጃስታን በረሃማ ክልል ውስጥ የሚገኘው የደሽኖክ መንደር በዓለም ላይ ካሉ እጅግ እንግዳ ስፍራዎች አንዷ ናት። እዚህ ስፍራ ካርኒ ማታ የተባለ ቤተ መቅደስም አለ። ወደ ውስጥ ሲገቡ የሚሰሙት ድምፅ የጸሎት ብቻ ሳይሆን በሺዎች የሚቆጠሩ የእንስሳትን ድምፅ ጭምር ነው። ከ25,000 በላይ የሚሆኑ ቋቁሮ አይጦች እዚህ ቤተ መቅደስ ውስጥ በነፃነት ይኖራሉ። ለብዙዎቻችን አይጥ ማለት የበሽታ ተሸካሚ፣ የቆሻሻና የትርምስ ምልክት ነው። በቤታችን ውስጥ አንዲት አይጥ ካየን የምናደርገው ይጠፋናል። ነገር ግን በህንድ ራጃስታን በረሃ ውስጥ የሚገኘው ታሪካዊው የካርኒ ማታ ቤተ መቅደስ የሚታየው ነገር ከዚህ ፍጹም ተቃራኒ ነው። እዚህ ስፍራ አይጦች በነፃነት ይኖራሉ፣ ይመገባሉ፣ ይከበራሉ። ይህ እንዴት ሊሆን ይችላል ይሉ ይሆናል። ነገሩ ግን እውነት ነው። ታሪኩ የሚጀምረው በ14ኛው መቶ ክፍለ ዘመን ውስጥ ነው።
በወቅቱ የነበረችውና እንደ ዱርጋ አምላክ መገለጫ የምትታየው ማታካርኒ የምትባል አንዲት ተአምረኛ ሴት ነበረች። አንድ ቀን ይህች ሴት ልጇ በኩሬ ውስጥ ሰምጦ ይሞትባታል። ማታካርኒም በሐዘን ተሰብራ የሞት አምላክ ወደ ሆነው ወደ ያማ ዘንድ ትሄዳለች። አምላኩም የልጇን ነፍስ ወደ ሰውነት መመለስ ባይችል እንኳን ሁሉን የካርኒ ማታ ቤተሰቦች ከሞቱ በኋላ እንደ አይጥ እንደሚወለዱና አይጦቹ ሲሞቱ ድጋሜ እንደ ሰው እንደሚወለዱ ቃል ይገባላታል። በዚህም ምክንያት ነው እንግዲህ አማኞቹ አይጦቹን ካባስ ወይንም የቀድሞ አባቶቻችን ነፍሳት ብለው በጽኑ የሚያምኑባቸው፣ እንደ ቤተሰብም የሚያዩአቸው። ለእነዚህ አማኞች በመቅደስ ውስጥ የሚሯሯጡት አይጦች ተራ እንስሳት ሳይሆኑ የቀድሞ አባቶቻቸውና የወደፊት ልጆቻቸውም ጭምር ናቸው። ይበልጥ የሚያስገርመው ደግሞ የአማኞቹ የምግብ ስነስርዓት ነው። በትላልቅ የነሐስና የብር ሳህኖች ላይ ወተትና ጣፋጭ ምግቦች ዘወትር ለአይጦቹ ይቀርብላቸዋል። አይጦቹ ከጠጡና ከበሉ በኋላ የተረፈው ምግብ አማኞቹ ፕራሳድ ወይንም ቅዱስ በረከት ብለው በአክብሮት ይበሉታል። በጣም የሚገርመው ግን በዓለም ታሪክ አይጦች ባሉበት ቦታ ሁሉ የሚያጋጥመው ወረርሽኞች በዚህ መቅደስ ውስጥ ማለትም ባለፉት በርካታ መቶ ዘመናት አንድም ጊዜ ተከስቶ አለማወቁ ነው። በአጠቃላይ በአይጥ ምክንያት የተፈጠረ በሽታ ኖሮ አያውቅም። በዚህ መቅደስ ውስጥ የሚደረጉ ልምምዶች ለአንድ የውጭ ሰው እጅግ አስደንጋጭ ናቸው። መቅደስ ውስጥ የሚገቡ አማኞች በሙሉ በባዶ እግራቸው መጓዝ ያለባቸው ሲሆን በአጋጣሚ እንኳን አንዲት አይጥ የረገጠ ወይም የገደለ ሰው ያደረሰውን በደል ለመካስ የአይጧን ክብደት የሚያክል ከንጹህ ወርቅ ወይንም ብር የተሰራ የአይጥ ምስል ለመቅደሱ መለገስ አለበት። በመቶ ሺዎች ከሚቆጠሩ ጥቁር አይጦች መካከል በጣም ጥቂት ነጫጭ አይጦች አሉ። በመቅደሱ ውስጥ እነዚህን ነጭ አይጦች ማየት የካርኒ ማታን ቀጥተኛ መገለጫና ታላቅ ዕድልን እንደማግኘት ይቆጠራል። እነዚህ ታሪኮች ለብዙዎቻችን እንግዳ ሊሆኑ ይችላሉ። ነገር ግን ለእነዚህ ሰዎች በዓለም ላይ ካለ ሁሉ በላይ እምነት ከምንም በላይ ቅድሚያ ይሰጠዋል። መቼም የሰው ልጅ ለሚያምነው ነገር የሚከፍለው ዋጋ ወሰን የለውም። እናንተስ ከእነዚህ አስገራሚ እምነቶች የትኛው በጣም አስደነግጣችሁ? ሀሳባችሁን በኮሜንት አሳውቁን። ቀጣይ ታሪኮችን ለማድመጥ ቻናላችንን ሰብስክራይብ ማድረግ አይርሱ። እናመሰግናለን።